ከመስመር አንድ ሰው ወጣ ማለት ለምሳሌ ባቡር ላይ ከሆነ ሀዲዱን ሳተን፣ መኪና መንገድ ላይ ከሆነ ደግሞ እግረኛ መንገድ ላይ ገባን፣ እግር ኳስ ላይ ከሆነ ወደ እጅ ውርወራ ሄደን። ሰው በኖርማል በህይወት ዑደት ውስጥ በህይወት መስመር ውስጥ በሚሄድበት ጊዜ ከመስመር ሲወጣ ማሳያ መንገዶች አሉ፣ ስቴፖችም አሉት። አንደኛው ከመስመር አንድ ሰው መውጣቱ የሚታወቅበት ልክ ከመስመር ሲወጣ የመጀመሪያው ምልክቶቹ መናደድ ይጀምራል። በምሳሌ እናድርገው ይሄንን ነገር። ለምሳሌ በመንገድ ላይ እየሄድን እያለ ምንም በማይመለከተን ጉዳይ ምንም ባላደረግነው ወይም ምንም አስተዋጽኦ ባላስገባንበት ጉዳይ ላይ አንድ ሰው መጥቶ ቢጮህብን ቢሰድበን ዝም ብለን ይሄ ጉዳይ እኔን አይመለከትም፣ እኔ ላደረግኩት አስተዋጽኦ የተመጣ አይደለም፣ እኔ ዝም ብዬ እየሄድኩ ነው፣ እንዴት ሰው ዝም ብሎ ይሰድበኛል ብለን ካለፍን ከመስመር አልወጣን። ነገር ግን ይሄ ስድብ ወደ ውስጣችን አስገብተን ለዚህ ስድብ አክሰፕት አድርገን ተቀበልነው ስድቡን ማለት ነው፣ መልስ ስንሰጥ እንናደዳለን። ስንናደድ ምን እየሆንን ነው ማለት ነው? ከመስመር እየወጣን። ከምን መስመር? ከኖርማል መስመር። በማይመለከተን ጉዳይ ላይ አንድ ሰው መጥቶ እኛን ናግ ስላረገን ከውጭ ከኤክስተርናል የመጣ ፋክተር እኛን ኮንትሮል አረገን ማለት ነው። አንድ ሰው ምንጊዜም ቢሆን ከውስጥ ባለው ሁኔታ ነው እንጂ ችግር ውስጥ መግባት ያለበት ከውጭ በሚመጣ ፋክተር፣ ከውጭ በሚጣልበት ነገር ምንም ሊሰማው አይገባም። ምክንያቱም እሱ ከዚህኛው ተጽዕኖ ውጪ ራሱን ማድረግ መቻል አለበት። ያኔ ነው ኖርማል ካልም ያረገ የተረጋጋ ማቹር የሆነ ሰው ሆነ የሚባለው። ወደ ቀደመው ነገር እንመለስ። ስለዚህ አንድ ሰው መጥቶ ረበሸን፣ ባልፈለግነው መንገድ ተናገረን፣ አልፈን ከሄድን we are ኖርማል መስመር ፓዙን አልለቀቅንም ማለት ነው። አሁን ከፓዛችን ካስወጣን ከፓዙ የወጣ ሰው ከኖርማል መስመሩ የወጣ ሰው መጨረሻው የት ድረስ ይሄዳል የሚለውን ነው አንድ ስቴፕ የምናየው። በንዴት ለዛኛው ሰው አጸፋ ንዴት ማለት ነው መልስ ሰጠ። መናደድ ማለት ራሳችንን መቆጣጠር አለመቻል ማለት ነው። ስንናደድ ሲስተሞቻችን እንዳለ ቀድሞ ከሚሰሩበት በፍጥነት ይጨምራሉ። ብዙዎቹ የልብ ምት ይጨምራል፣ የደም ዝውውር ይጨምራል፣ አይምሮአችን ማሰቡን በጣም ይጨምራል፣ ኒውሮኖቹ በጣም እንቅስቃሴ ያደርጋሉ፣ እንሞቃለን፣ እንግላለን። ራሳችን ቅድም እንዳልነው የመቆጣጠሪያ ነገሮች ሁሉ ያልፋሉ። ኮንሽስ መሆናችን ይቀራል። አንኮንሽስ እንሆናለን ማለት ነው። ፍሬን የበጠሰ መኪና እንሆናለን። አንዴ ፍሬን ከበጠስን መጨረሻችን የቱ ጋር ነው የሚሄደው? ፍሬን የበጠሰ መኪና የሆነ ቦታ ላይ ሄዶ ወይ የሹፌሩ ጥንካሬ ካለው ከሆነ ነገር ጋር አጋጅቶት ያቆመዋል፣ አደጋውን ለመቀነስ ማለት ነው። እኛን ፍሬን ያስበጠሰን ማን ነው? ምንም ሳናደርግ እየተነኮሰን ሰው ነው። አልፈነው ብንሄድ ፍሬናችንን በደንብ ይዘን ነበር ማለት ነው። ተናደድን፣ ቅድም ያቆምነው ተናደድን፣ ተበሳጨን። ዜን አንደኛው ይሄ ብስጭታችን ከምንገልጽበት መንገድ ምንድን ነው? ስናወራ እንጮኻለን፣ ድምፃችን ያንባርቃል፣ እንሳደባለን፣ አላስፈላጊ ቃላቶችን እናወጣለን። የተናደደ ሰው ማሳያ ኤክስተርናል ፋክተሮቹ ማለት ነው። ኢንተርናል ፋክተር ላይ ቀደም ብለናል። የሚሞቁ የሰውነት ክፍሎቻችን የሚግሉ ኮንትሮለብል አይሆኑም፣ ይስታሉ። ግን በውጫዊው ደግሞ እንጮኻለን፣ እንወራጫለን፣ ያዙኝ ልቀቁኝ እንላለን። አሁን ምን እየሆንን ማለት ነው? ፍሬናችን መበጠሱ የሚያሳይ ስፒድ አፕ እያደረግን ነው ማለት ነው፣ እየጨመርን ነው ማለት ነው። ከዚህ በኋላ አሁንም እዚህ ጋም ደርሰን የማንቆም ከሆነ ደግሞ ወደሚቀጥለው እንሄዳለን።
እንሳደባለን፣ አላስፈላጊ የሆኑ ቃላቶችን እናወጣለን። ከኛ የማይጠበቁ ኖርማል ታይም ላይ ሌላ ሰው እንኳን ቢናገር ጽዩፍ ነው የምንላቸውን ቃላቶችን ጭምር እንወራጫለን። ቅደም እንዳልኩት የምናረገውን ነገር አናቅም። ቢኮዝ ዊ አር አንኮንሽየስ ነን። ማናረገው ነገር እናረጋለን፣ ምናረገውን ነገር አናረግም። ይሄ ሶስተኛው ቅድም ያልኳችሁ ማለት ነው። ከዚህ በኋላ ከቀጠልን ተግባር ላይ እንገባለን። መደባደብ ልንጀምር እንችላለን። ዕቃ መወርወር ልንጀምር እንችላለን። ማይሆኑ ነገሮችን ማድረግ፣ መምታት፣ ካልቻለን ሰውን መምታት ወይም ጠረጴዛ መደብደብ፣ አካባቢዎችን ጋር ድንጋይ እግራችን መሬት መደብደብ፣ ያገኝ ግድግዳ መደብደብ እንጀምራለን። ናው እየባሰብን እየሄደ ነው። ዜን እዚህ ጋር ማናቆም ከሆነስ አላስፈላጊ አደጋ ልናደርስ እንችላለን። መሳሪያ ያለው ሰው ከሆነ ይተኩሳል። በቃ ማለት አሁን ሙሉ ለሙሉ ከኛ ቁጥጥር ውጭ ነን ማለት ነው። የምናደርገውን አናውቅም። ሌላ ኃይል ነው እየተቆጣጠረን የሚመጣው። ሞሮፍ ስሜታዊነታችን ገንፍሎ ስለሚወጣ ስሜታዊ ስንሆን ደግሞ ሰው አይደለንም። አውሬያዊ ባህሪያችን የሚሰለጥንበት፣ ሰይጣናዊ ባህሪያችን የሚሰለጥንበት ነው። ሰው በመላእክና በሰይጣን መካከል ነው የሚዋልለው። ሞሮፍ አንኮንሽየስ በሆንን ቁጥር ወደ ሰይጣናዊ መሄዳችን ነው የሚያሳየው። ስለዚህ የሰይጣን ተግባራት ሁሉ እናደርጋለን። ለአንድ ሰከንድ ያክል ታግ ብለን ብናሳልፍ ኖሮ ስንት ነገሮችን ማሳለፍ የምንችለውን ስለማናሳልፍ ይሄን ነገር ማይሆኑ ነገሮች እናደርጋለን። ብዙዎቹን እስር ቤት ሄደው ኢንተርቪው ያደረጉ ጋዜጠኞችና ሌሎም ሰዎች የሚነግሩን አንድ ሰከንድ ታግሰው ቢሆን ኖሮ 20 እና 30 ዓመት እስር ቤት ውስጥ ባልታሰሩ ነበር። ያችን መታገስ ያቃታቸው ለምንድን ነው? አንኮንሽየስ ውስጥ ገቡ። ራሳቸውን መቆጣጠር አቃታቸው። በነገራችን ላይ አገርን ከመምራት ራስን መምራት ይበልጣል የሚባለውም ለዚህ ነው። ዜን ቅድም ወዳልነው እንሂድና የመጨረሻው ላይ ደረጃ ላይ ነው ያለነው። ሞቆናል፣ ግለናል፣ ማድረግ ያለብን አድርገናል፣ ተኩሰናል፣ ረብሸናል። በቃ ማድረግ ያለብን ጨረስን። ዜን ከዚህ በላይ ማድረግ ስለማንችል ካልም እናደርጋለን። ማድረግ ስለማንችል ነው። ለምሳሌ ድብድብ የተፈጠረው ቤት ውስጥ ወይም የሆነ ቤት ውስጥ ከሆነ እንወጣለን፣ መቀዝቀዝ እንጀምራለን። የተፈጠረው አስፋልት ላይ ከሆነ ከዛ ሲቹዌሽን እንወጣለን። ቀስ እያለን እየቀዘቀዝን ስንመጣ አሁን ቀስ እያለ ነፍሳችን ኮንሽየስ የሆነው ማይንዳችን ጠቅ እያደረገን ይመጣል። ምን ሆነሽ ነው? ምን ሆነ ነው እንደዚህ የወንከው ይላል። ያኔኛ ደግሞ ራሳችን የምንላለን፣ እኔ እኮ እንዲህ አይነት ሰው አልነበርኩም፣ ይህንን እኮ እኔ እማረግ አልነበርኩም፣ ምን ሆኜ ነው? አሁን ምን እየሆንን ነው ማለት ነው? እንጸጽታለን። ጸጸታችንም ከባድ ጸጸት ነው። ባልመጣው እዚህ ቦታ፣ ባላገኘዋት፣ ምን ነው ቅድም እንዲህ ባላደረግኩ፣ እንዲህ ባልሆንኩ፣ የጸጸት ጅራፍ ይገርፈናል። ናው አሁን ወደ ምን እየተመለስን ነው ማለት ነው? ወደ ራሳችን፣ ወደ ኒውትራል ሰው ወደ መሆናችን። ቅድም በኔጌቲቭ ግራፍ በጣም ሄደን ነበር። አሁን ደግሞ እንመለሳለን፣ ያን ሁሉ ጥፋት አጥፍተን ማለት ነው። ስለዚህ አብኖርማል ስንሆን እነዚህን ሁሉ ያደረግነው የመጀመሪያዋ ኢግናይት ያደረገችው የጫረችው ያቺ ክብሪት ብትስተካከል ኖሮ ይሄ ሁሉ ጥፋት ባልመጣ ነበር። ዓለም አሁን በብዛት እየሄደች ያለችው በኮንሽየስ ሳይሆን በአንኮንሽየስ ሲስተም ነው። አንኮንሽየስ ማለት ቱግ የሚሉ ሰዎች የበዙበት፣ አልነካም የሚሉ ሰዎች የበዙበት፣ ከኔ በላይ ላሳር የሚሉ ሰዎች የበዙበት፣ ሰይጣናዊ ባህሪን ያገነገኑ ሰዎች የበዙበት ላይ ስላለን ካልም ማድረግ አልቻልንም። አንዳንድ የሀገር መሪዎች
በአንድ በነሱ ካልም ወይም ቀዝቀዝ አለ ማለት ሚሊየን ህዝቦች እኛ ሀገር ላይ በሰሜኑ ጦርነት እናስታውሳለን አልቋል። በነ ትራምፕና በአሁኗ ኢራን መካከልም በተፈጠሩት በእስራኤልም ጨምሮ ብዙ ሰዎች አልቀዋል። ምክንያት እንጥቀስ ካልን መቀስቀስ፣ ወደ ራስ ወደ ሰውነት ልክ አለመምጣት፣ ሰው መሆናችንና የእግዚአብሔር አርያ ፍጥረቶች መሆናችንን አለማስታወስ፣ አለማገናዘብ ያመጣው ፍጅት ነው። ለዓለም አሁን ባለው ሁኔታ ዓለም ላይ የሚመረተው ምርት ምግብም ይሁን ሌላም ነገር በቂ ነው። ነገር ግን ኮንሸስ ሆነን እያሰብን ስላልሆነና ስግብግብነት ሰይጣናዊ ባህሪያችን ከፍ ስላለ ለሰው ከምንሰጥ እየደፋፋ ነው እንጨርሳለን። ለምግብ ቴክኖሎጂ ከምናውል ይልቅ ለሰው ጨራሽ ኒውክሌር እና ከዛ ጋር ተያያዥነት ላላቸው መሳሪያዎች ዓለምን ወደዛኛው ወደ ማጥፊያው አንኮንሽስ ያልነቃን የተኛን ሰይጣናዊ ባህሪያችን ያደገብን እየሆንን ስለሆንን ከመስመር ብዙዎቻችን እየወጣን ነው። ያም ደግሞ በእያንዳንዳችን በቤተሰባችን፣ በማህበረሰባችን፣ በሀገርና በአህጉር እንዲሁም በዓለም ላይ የሚያስከትለውን እየተመለከትን ነው። ሁላችንም ቀዝቀዝ ረጋ ሰከን ለማለት ያብቃ።